ከጅም ሳትሄዱ መሳሪያ ሳትጠቀሙ አጭር ጊዜ ጠንካራ እጆች የሚያደርጉትን 5 ቀላል እንቅስቃሴዎች አጋራችኋለሁ። እያንዳንዱ እንቅስቃሴ ለ50 ሰከንድ በሙሉ ኃይል ትሰራላችሁ። ከዚያም 10 ሰከንድ እረፍት ትወስዳላችሁ። ሰላም እንዴት ናችሁ የቤተሰቦቼ? ቻናላችንን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን እንዳትረሱ። የመጀመሪያው እንቅስቃሴ የሚሆነው የዳይመንድ ፑሽ አፕ ነው። ይህ እንቅስቃሴ ከደረት ይልቅ ትራይሴፕስን ያሰራል። በፑሽ አፕ አቀማመጥ ቁሙ እና እጆቻችሁን አቀራርቡ። ከአውራ ጣቶቻችሁና በእጅ ጣቶቻችሁ ዳይመንድ ቅርጽ አድርጉ። ክንዶቻችሁን ወደ ውስጥ በመጠበቅ ቀስ ብላችሁ ውረዱ። ከዚያም ወደ ላይ ይግፉ። ፍጥነት ሳይሆን ትክክለኛ አቀማመጥ ላይ አተኩሩ። ለ50 ሰከንድ በጥሩ ቅርጽ መቆየት ዋናው ግብ ነው። በቀጣይ የማሳያችሁ ብላንክ ታፕስ ነው። ይህ እንቅስቃሴ ሲሰራ ጡንቻችሁ እንዲያስቆጣጠር ያደርጋል። በሃይ ፕላንክ አቀማመጥ ቆሙ። እጆቻችሁ በትከሻ በታች ይሁኑ። ቀኝ እጃችሁን ከፍ አድርጉ። የግራ ትከሻችሁን ንኩ። ከዚያም ይቀይሩ። ወገባችሁን እንዳይንቀሳቀስ ይጠብቁ። በቀጥታ ሪትም ይጠብቁ። ቀጣይ እንቅስቃሴ ሶስተኛው አርም ሰርክል ነው። ይህ ቀላል ነገር ግን ትከሻ ጡንቻን የሚያጠነክር ነው። እግሮቻችንን በትከሻ ስፋት ልክ አድርጉ። እጆቻችሁን ወደ ጎን ዘርጉ። ትንሽ ክብ ያድርጉ። ከ25 ሰከንድ በኋላ አቅጣጫን ይቀይሩ። እጆቻችሁ በላይ ሲቆዩ ድካም ይጨምራል እና ጡንቻዎችን ያሰራል። አራተኛው ትራይሴፕስ ዲፕስ የምንለው ነው። ይህ በትራይሴፕስ ላይ ብቻ ይሰራል። ጠንካራ ወንበር ወይም አልጋ ጠርዝ ይጠቀሙ። ተቀምጣችሁ እጆቻችሁን በጠርዝ ላይ አኑሩ። ክብደታችሁን በእጆቻችሁ ላይ በመደገፍ ወደ ፊት ተንቀሳቀሱ። ክንዳችሁን ቀጥ ወደ ኋላ በመግጠም ዝቅ ብላችሁ ውረዱ። ከዚያም ወደ ላይ ይመለሱ። አምስተኛው እንቅስቃሴ ወል ፑሽ አፕ ነው። ከግድግዳ ፊት በእጅ ርዝመት ቆሙ። እጆቻችሁ በትከሻ ስፋት በግድግዳ ላይ አኑሩ። ክንዶቻችሁን በመግጠም ደረታችሁን ወደ ግድግዳ አቅርቡ። ከዚያም ወደ መጀመሪያ ቦታ ተመለሱ። ከግድግዳ በምትረቁ መጠን እንቅስቃሴው ይከብዳል። አንዱ አስፈላጊ ነገር ታይም አንደር ቴንሽን ነው። ጡንቻ በሚሰራበት ጊዜ ከ30 እስከ 60 ሰከንድ ያህል ጡንቻ ሲሰራ እድገትን ለማሳካት በቂ ነው። እነዚህ እያንዳንዱ እንቅስቃሴ 50 ሰከንድ ነው። ይህ ፕሮግራም በከፍተኛ ጥንካሬ ይሰራል። የልብ ምትን ያሳድጋል፣ ስብን ያቃጥላልና ጡንቻ በአጭር ጊዜ እንዲንሰራር ወይም እንዲያድግ ያደርጋል። የሰውነታችሁን ክብደት ራሱ መከላከያ ነው፣ ባላንስ ማድረግ ነው። ይህ እንቅስቃሴ ለምን አስፈላጊ ነው? አንደኛ ቀላልና ፈጣን ነው። እነዚህ 5 እንቅስቃሴዎች። ሁለተኛ ጡንቻን ለረጅም ጊዜ ያሰራሉ። ሶስተኛ ጡንቻ መጠገንን ያሳድጋል። አራተኛ በቀላሉ ሊጨምር ይችላል ቀስ ብሎ በመስራት ወይም በመደጋገም። ስለዚህ ጀማሪ ብትሆኑም ወይም ፈጣን የእጅ ስልጠና ብትፈልጉ ይህ የ5 ደቂቃ ስልጠና በመሳሪያ ሳይጠቀሙ ጠንካራ እጆች ለማሳካት በቂ ነው። አሁን የቀረው መጀመር ብቻ ነው። እንግዲህ ቻናላችንን እንደዚህ ምርጥ የሆኑ ነገሮችን እየሰራንበት ብዙ እየታየ አይደለም። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ለጓደኞቻችሁ ማጋሩ። እነዚህ እንቅስቃሴዎችን ለሚፈልጉ ሰዎች በምርጥ ቪዲዮ እንመለሳለን። እስከዚያው በሚቀጥለው እስከምንገናኝ ባይ ባይ።